ከዘረኝነት ከምቀኝነት ከቂም በቀል ከክፋት ከሱስ ከኃጢአት ከክፋታችሁ በቅረብ ሳይሆን አለ። ሰው በዚህ ዓለም በልቶ ቢሞት ምን ይጠቅመዋል? በሰማይ ራብ አለና በዚህ ተርበን በዚያ ጥገን በዚያ መጥገብ አስፈላጊ ስለሆነ በግብፅ በረሃ እየተራቡ ይሻሉ። ማርያም ብቻዋን ትሰደድ አላሉ፣ አብረዋት ተሰደዋል። ብቻዋን ትራብ አላሉ፣ አብረዋት ተርበዋል። ለዚያ ነው የሚመናን ማርያም በተራበችበት እንኖራለን አሉ። ተራ እሾች በሉ ከዝሙት ከዘረኝነት ከተወስቱ እነዚህ ይቻላቸዋል። ከዘረኝነት ከምቀኝነት ከቂም በቀል ከክፋት ከሱስ ከኃጢአት ብለን እግዚአብሔር አምላካችን ኢየሱስ ክርስቶስ መቶ ያስለመደው ሐዋርያ ቅዱስ ማቴዎስ በጣም ብዙ ነገር በቀን ያገኝ የነበረ ሰው ነው። በቀረጥ አማካኝነት ብዙ የሚሸክም ሰው ነበረ። የህዝቡ ሙሉ ንብረት ወደ ሰው የሚገባ ሰው ነበረ። መጨረሻ ላይ ግን ኃላፊ ስለሆነ ይህ ዓለም በኃላፊው ዓለም ገንዘብ ከመሰብሰብ በኃላፊው ዓለም የማይሆነውን የባሰ ያነሰው የማይናገረውን ገንዘብ ትተህ እግዚአብሔርን ገንዘብ አድርገህ ብትጓዝ ለእግዚአብሔር ታገኛለህ በማለት ሁሉን ነገር ነው። በቀን የሚከፈለው ሰው በወር ገንዘብ በቀን የሚያገኘውን ትቶ ጨለማውን ቀን ያደረገ በጨለማ መካከል ቀን ይሁን ብሎ የተናገረ እግዚአብሔርን ተከትሎ የሄደ ሰው ከገንዘቡ ካልሸሸ እግዚአብሔርን እንደማያገኝ እርግጠኛ የሆነ ሐዋርያ ሰው ከኃጢአት ካልሸሸ እግዚአብሔርን ማግኘት እንደማይችል እርግጠኛ የሆነ ሐዋርያ ሰው ከዘረኝነት ካልሸሸ ሰማያዊ ዝምድና ከመላእክት ጋር ማመስገን ስለማያገኝ የገባው የተረዳው ሐዋርያ ማቴዎስ ብሎ ጻፈ። በእውነት እግዚአብሔርን እኮ ተክለን ታይሆን ያለን እኮ ብዙ ብሏል። ሽፈታችሁ ተክለን ታይሆን ያለን ጃርቲሽ አላለን። ሃይማኖት ሸሽኮማነት ጥሩ ነው። እውነት እኮ እንዴት ይሸሻል ነው የሚል ጀግና ማለት የለበትም። ምክንያቱም በድረስ እንዳይሆን ነው እንጂ አትሽሽ ሸሽተህ አታምልጥ አላለም። ስለዚህ ከሩስ የተማረው ሐዋርያ ሲናገር መልአኩ ከሰማይ ወርዶ ቅዱስ ገብርኤል በመንፈቀ ሌሊት የማያስቀጥ ጠላት አለ አስተኛም ለምትተኛለህ ለምንድን ነው የተኛው? ተነስና ንቃና ተነስተህ ሄሮድስ ተነስቷልና ሕፃናትን እያረደ ስለሆነ ተነስ አንስወንስ አልቃወሙ ሆኑ እስከምድረስ ወዱዬ ብዙ ይላል እና ይሄ መልአክ ከሰማይ የመጣው ሞት ዙሪያቸውን ከቧቸዋል። እኒህ ሰዎች ያሉት በሞትና በሕይወት መካከል ነው። ስለዚህ መሸሽ መፍትሄ እንደሆነ ሲናገር
መልአኩ ቅዱስ ገብርኤል በሌሊት የወጣው ምክንያቱም ጠላት ስላለ ዲያብሎስ ሄሮድስን ስለወሰወሰው ስላነሳሳው በአንተ መንግስት በቤትነት የሚገባ ሕፃን ተወልዷል ስላለው ሹመት ደግሞ አስቸጋሪ ስለሆነ ፈታኝ ስለሆነ ሹመት ከሚቀር ሃይማኖት ይቅር ያለ ብዙ ትውልድ ስላለ የምበላው የምጠጣው ከብጣጣ ሃይማኖት የልጣ ያለ ፈቃደኛ ብዙ ሰው ስላለ ሰው በዚህ ዓለም በልቶ ቢሞት ምን ይጠቅመዋል? በሰማይ ረሃብ አለና በዚህ ተርበህ በዚያ አትርገም ስለሚል በዚያ መትገብ አስፈላጊ ስለሆነ በግብፅ በረሃ እየተራብ ይሻል። ስለዚህ ይህንን ለቤታችን ስደት አስታውሰን ከመስከረም 26 ዳር 6 የምንማረው ትምህርት የእመቤታችንን መሸሽ ነው፣ መሰደድ ነው፣ የእመቤታችን ረሃብ ነው፣ የ14 ሕፃናት መቸገር ነው። እሱ ነው የሚያሳዝነው። የምንማረው ይህን ነው። ስለዚህ አምላካችን መድኃኒዓለም ኢየሱስ ክርስቶስ ከገንዘብ ሰብሳቢነት ወደ ሕዝብ ሰብሳቢነት ሲሾመው ከቀራጭነት ወደ ሐዋርያነት ከፍ ከፍ ሲያደርገው ሲያሳድገው ሁለመናውን ትቶ ለእግዚአብሔር ሆነ። ሰው ሁሉም ነገር ትቶ ለእግዚአብሔር የማይሆነው ኃጢአትን አይሸሽም፣ ክፋትን አይሸሽም፣ ከአድማ አይሸሽም፣ ከተንኮል አይሸሽም፣ ከብዙ ነገር ከመንፋታት አይሸሽም፣ ከጭቅጭቅ አይሸሽም። በቃ ዝም ብሎ ከኃጢአትም ጋር ተጣብቆ ገነት መግባት ይችላል። እንዴት ነው ኃጢአትን ጋር ተሽክር ገነት መግባት ይችላል? ምን ህብረት ምን አንድነት ይሳለ? ስለዚህ ወገኖች እግዚአብሔር መልአክ ነው የተናገረው። ያን የተናገረውን የጻፈልን ቅዱስ ማቴዎስ ነው። የተገበሩት ማርያም፣ ሰሎሜ፣ ዮሴፍ ጌታ ኢየሱስ ክርስቶስ ልጅ ነው። ስለዚህ እነዚህ ቅዱሳን አባቶቻችን እናቶቻችን ማርያም ብቻዋን ትሰደድ አላሉ፣ አብረዋት ተሰደዋል። ብቻዋን ትራብ አላሉ፣ አብረዋት ተርበዋል። ለዚያ ነው የሚመናን ማርያም በተራበችበት እንጾማለን አሉ። ትልልቁ ምን እንዲያገኝ ምን አይወጡም። አንዳንድ ሰዎች ደግሞ አይ ተርባለች ስለተራበች እንራባለን ብለው ብቻቸው አድሮ ይቆማሉ። አንዳንዶቻችን ደግሞ አንጾም ጾሙ የዋጅቡ ማለት ነው። ረሃቧን አስቦ መራብ ግን ያሰናል። ጥማቷን አስቦ መጠማት ግን ያሰናል። ስደቷን አይቶ መሰደድ ከኃጢአት ማለት ነው፣ ከቂም በቀል ማለት ነው፣ ከክፋት ማለት ነው። ያስፈልጋል፣ በረከት ያስፈልጋል። አንዳንድ ጊዜ ደግሞ ደርሶ ቁጣ ሰው በጣም ያስፈልጋል። በተለይ ጳጉሜን 5 ስለሆነ እነዚህ ነገሮች ሰው ሰባቱን አቃቶ ሳይሆን ጀምርና ኋላ ወገኝ ብዙ ሰው አይሆንም ነው ችግር ያመጣል። ችግሮች ይኖራሉ። የትሩፋቱ ጾም መጀመር ያለበት አዋጅን ጾም ሲያጠናቅቅ ነው። ደርሶ ትልቅ ማለትም እንደዚያ ነው። ለዛዳው ማድረግ ያለበት ሰው በስርዓት በተልቅሊ ካለ እንደሆነ እግዚአብሔር ተሰምተናል አለ። አምላክ ላይ ያንተናገሩ ግን ያላለ አዳም እኮ 30 ቀን ሙሉ በይፈጠሩ ጅንሱ በየትሹ ነው ያደገ በየትሹ ነው ያደገ በየወሩ ነው ያደገ በየቀኑ ነው ያደገ። ሰው ሲያድግ እንደማይታወቀው ሁሉ እንደዚያ እንደሰው ነው እግዚአብሔር ያደገ ለምን ሰው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በተወለደበት የተለየ በእሳት ታጠረ። የተለየ በእሳት ስትታጠር ምን አዲስ ነገር ተፈጠረ አለና ዲያብሎስ 4 ተከታዮች አሉ።
ለምን እግዚአብሔር አራት ተሸካሚዎች እንዳሉ ተወቃያሉ። ሁሉ ሰው ለእግዚአብሔር እንዲታሳለ ለጆም ታስቡ እንዴት የቃምና ካንሳለው። ስለዚህ ይሄን አራት ወለደና ሰይጣን ይሸከም ይገባል አለና አራት ተከተለው አራት ሰይጣን ይያምራሉ ያሉትን ያክል ሰዎች ተሸክመው ሲመጡ አይደለም የተለየ መጥራት ማየት አልቻለም። ለምን በበላይ ፈጣሪ ነው። ከዚያ በኋላ በዚህ ያለውን ነገር ምድራዊ ነገሮች ሲገባልና ወደ ወስዶ ባሰሩት የኢትዮጵያ የሚገራታን ሰዎች እንደ አይደል ሁለታን እንደዚህ አካባቢ ሆኖ እንኳን በሙሉ ከዚያ ነው ህፃናት አላበሳቸው እየታገሉ አደረገባቸው። የኃጢአታቸው ዳፋ አደሉም እንደፋ እንዲሁ ህፃናት የማይታረጉ ህፃናት ሳትና ፍኩት ያለዩ ህፃናት 14,000 ህፃናት ተገደሉ። በሄሮድስ አዛዥ ይህን ያክል ህፃን አስፈትነው ይህን ያደረገው ትልቁ ዕለት ምንድን ነው ከተባለ ሰብአ ሰገል ወደ ቤተልሔም ሲመጡ ያለው ማለት ነው ሄሮድስ ይመስላቸው የት ትሄዳላችሁ? ወደ ተወለደው ወደ አይሁድ ንጉሥ የአይሁድ ንጉሥን የመስሎ የራሱ ሳለ የተፈለገው ምክንያት እንግዲያውስ ሂዳችሁ ስገዱለትና ተመልሳችሁ በእኔ ዘንድ ነው እኔ ትክክል ተሰደደው ሎት ስራት የተገኘውን እያለ እኒህ ሰዎች 2 ዓመት ፈጅተው 2 ዓመት ህፃናት ያስገድለው ይችላል። 2 ዓመት ፈጅተው የመጡትን መንገድ ሂደው ወድቀው እጣኔምናምንነት ጣዖት አይሰማም ፍጡር ነው። አንተ ግን ያልተፈጠር ጥንት የነበር ዓለምን የፈጠር በኋላም ዓለምን የምታሰልፈው ንጉሠ ነገሥት ነህ ሲሉ ቃል አቅርበውበታል። ከእኔ ገብረውለት ረጅም ስለሆነ ታሪኩ ለማሳጠር ያን ሁሉ አድርገውለት ተንበርክከው ሰግደው መጨረሻ ላይ ከመሬታችን የገብስ እንጎቻ ተቀብለው ያሳያልባቸው 2 ዓመት የመጡት ጎዳና በ40 ቀን በሌላ መንገድ ተመለሱ። በሌላ 40 ቀን ተመለሱ። 2 ዓመት የፈጁትን መንገድ በ40 ቀን ተመለሱ። ሄሮድስ አይሁድ የተሳለቁበት አወቀ። ቢጠብቅ የሉ ይመጣሉ ቢል የሉ ያው እግዚአብሔር የፈቀደለት እኮ በሄሮድስ ሲዘጅም አልፎ እግዚአብሔር ይደርሳል። እግዚአብሔር የፈቀደለት ሰው እኮ ሄሮድስ ሲዘጅም አልፎ አምላኩን የሚያገኝ ይሆናል። እምነት ላለው ሰው እኮ በሄሮድስ በኩል ማለት ያደርገለታል ወደ ክርስቶስ የሚያደርስ ተመልሶ ሄሮድስ አለም ነው። ሄሮድስ የታለመጣሉ ሁሉ ሁሉ በሌላ መንገድ ነው። በዚህ ተናዶ 4 ቤት ክፍታ ወዲያውኑ ላከ። ሙሉስ ሰጣችኋል የከረባቱ ነው ትሾማላችሁ ተብሎ ተላኩ። እኒህ ሰዎች መላካቸውን የማን ይሰማ? ዮሴፍ ዮሳሰና እጅግ አይነት አቆት አድርጎ ለበኋላ ቀርቦ ታይታነው ይወሳ ኃይል ተሰጥቶት ሄሮድስ ጭፍራና ከተብሎ ተነስቶ እየሮጠ ሲሄድ ሰይጣን ወደ ትሄዳለህ ወደ ዘመዶች ሄሮድስ 4 ቤት ስፍራ ሰደድ ሊገላቸው ነው ተብሎ ልነግራቸው አለ። ተመለስ እስካሁን ግንባቸው ሆናለ የሰይጣን ግን ወደ ገዳም ነው ተተይዞ ገዳም ተዳለ ሰይጣን ስልጣናቱ በሰማይ ነው። ሰይጣን ነው እየተናገረ ያለው ምን ያደርግልሃል? ምን ትደክማለህ?
እግዚአብሔር እኮ ቸር ነው እያለ ሰው ተኝቶ ሊኖር ያለ ንስሐ ልገባ ነበር። አይ ነገር የናርገው ምን አደረጋቸው? ዝም ብለህ ተቀመጥ አይደል? አንዱ ነግራቸዋለሁ ከሞቱ ነግራቸዋለሁ ብሎ ይሄድ 5 ቀን የሉትን በአንድ ቀን ደርሶ ችኩል አለ ነው መጣጣው ችኩል መንፈሳዊ ነገር እንኳን ቢሆን ችኩል አይደለም። በመሐቀል ይቀር ሁለቱም 5 ቀን ተጉዘው ደግሟቸው በቤታችን አርፋ ሰሎሜ ጌታን እያጠበች ደረሰና እንዴት አለችው? የዘንድሮ ሰላም ወይ ሰላም ምንም ሳይናገር ሕፃኑን ልታስገድም 4 ቤት ጭፍራ የወርሱን እኮ እዚህ ቁጭ ብላችኋል አላችሁ። እመቤታችን ለካ ለአራት ማስቀደም የብላ ምድር ብላ ስታለቅስ አመጣጡ መልካም ነበር፣ የሚያስክል ነበር። ግን እናቱን አስደንግጣታልና እንደዚያ ሰበረታለው እሱ ከስጋው ተለየ። አባቱ ተሞታል እና ቢስሞግት ወሳወል ዮሴፍን ተገብረ ኃጢአት ወዚያድን ሰክ ዜና እንደዛሳ ግን ታኩር ጻድቅ ለዛዝ ሲት ይወጣል። ለምንድን ነው ልጅ ዝም የምትይ? ይሄ ሰው ጻድቅ ነው፣ ጽጌ ክርስቶስ ነው። በጽጌ በክርስቶስ በመድኃኒዓለም ትእዛዝ ለምን ሞተ? ለምን ዝም ትያለሽ? ለምን ትንግል ታረጡ ይወጣል? እዚህ ትዕግስተ ጸርሃ ለዳው ዋዝሚሳተ አይገኝም። ለዘሞት የወሳ ሰዓት ለህተ ቢባል ከሚሰጡ ምስጢር ነው። ስለዚህ ለሞተው ሰው ለዚህ ሰው ምሕረትን ለምኝለት አላት። አይ በዳግም በሰማይ ስለሌለበት አሁን እናትና ስለምትዋጣ ብዙ ሰው እናቴ ሞታለች፣ አባቴ ገሎብኛል፣ እግዚአብሔር ዘመዶችን ጨርሶብኛል ብሎ ያኮራፍቷል አይደለም? ልጁ ሲሞት ልጁ ቀርቶ ማንን ይቀጥል ነበር? እግዚአብሔር ይቀጥላል። የልጁ ይወሳ በሞት ዮሴፍን ከእግዚአብሔር አለየው። የቤተሰብ ሞት ሰው ከእግዚአብሔር ይፈራል። ከዚህ በኋላ ምን ያርገኝ የሚል ቢፎክር በእግዚአብሔር ብዙ ሰው አለ። አሁንም ተከትሎ እግዚአብሔር አሁንም እግዚአብሔር ይዘው ይሾታሉ። በግብፅ በረሃ መካከል ሄሮድስ እየሸሹ እየተጓዙ ነው ያሉት። እዚያ መካከል እመቤታችን ቅድስት ድንግል ማርያም 2 ሽፍቶች 6 ቀን ፈልገዋቸው በ7ኛው ቀን 7 ቀን ነው ከፈለጓቸው በ7ኛው ቀን አገኙ። ተሯሩጠው መጥተው 70 ሰገል የገበሩለት ቅዱስ ቀምተው ሰሞኑን ወዳላችሁን በጥፊ መጥተው ጥለዋቸው ይሄዱ። ጥለዋቸው ሲሄዱ ራቅ ብለው ይመካከራሉ። መስረቃቸው ሳይሆን ቁመው መመካከራቸው ድንግል ማርያምን አስለቀቀ። አዘክሩ ይላል በአገር ለጉባኤ ዘወረደ በገጸ ፍቅር ወልኪ በልጅሽ ፊት ላይ የወረደው ቁልቁል አሳስ ለምንድን ነው ባይወሉ ሱን ዘርፎ ደግሞ ቁመው የሚመካከሩ? ልጅ ሊገሉብኝ ነው ወስዶ በርዶስ በጣም እንትና አጥቶን በሎ በጣም አስቸጋሪ ነው። ዘለፋው ይበቃ ነበር። ልብሳቸውን ቀምተው ደግሞ ቁሞ ሲመካከሩ ማርያም አለቀሰች፣ አነባቸው፣ አወረደችው። በእሷ ፊት ላይ ወርዶ በክርስቶስ ፊት ላይ ውሃ ፈሰሰ። እናቴ አታልቅሽ፣ ያለ ዕለት አንድ እኔ ፈሰስኩት። እኒህ ሰዎች የሚመካከሩት አንዱን መልስላቸው፣ አንዱ አልመልስም። የወሰኑትንም የሚመልሱልኝ ነው። አምላክ ነው። የዛሬ 30 ዓመት ይሰቀላሉ ከጌታ አንዱ የኔ ነው አንዱ የኔ ነው። አምላክ ነው። እርቀው ነው ሰው አይሰሩ
ደሜ አይፈስም አለሁበት ብትል ብታት ነው እንዳለባት ነው። ሥጋ መልበሴን እንዲያውቁት እንዲረዱት ነው እንጂ ገሊላ ተቀምጬ ሄሮድስም ገሊላ ተቀምጦ አለመሞት እችላለሁ አምላክ ነኝ። ምታት ነው እንዳይሉ ሥጋ መልበሴ ለዓለሙ እንዲረጋገጥ እንዲያልቋው ተሰጥቶ እንዲወዱ ለመሆኑ ለምንድነው ክርስቶስ የተሰጠው? እዚህ ሰይጣንን ከሰው ልቡና ለማሰደድ ለምንድነው ክርስቶስ የተሰደደ? አቤት ሰይጣንን ከሰው ልቡና ምን ለማድረግ? ለማሳደድ። የተሰደደውን አዳም ገነት ሊያገባ ተሰዷል። የሚወዳትን ገነት አዳም ተሰዶ ወጥቷል። በመላእክት ሰይፍ እየተንገራገረ የተወለደባትን ቤተልሔምንም ክርስቶስ በሄሮድስ ጭፍራ እየተንገራገረ ሸሽቶ ለምን? የተሰደደውን አዳም ገነት ወደ ገነት ሊመልሰው ክርስቶስ ተሰዷል እና ቁሞ ሲመካከሩ ማርያም መድኃኒዓለም ኢየሱስ ክርስቶስ ይህንን አጽናንቷት ጥቂት ሳይቆዩ ጥጦስ እንመልስላቸው ይላል፣ ዳክርስ አንመልስም ይላል። ያኛው እንመልስ ይላል፣ ይሄኛው አንመልስም ይላል። በእንዲህ አይነት ሁኔታ ብዙ ጊዜ ፈጅ። አሁን በጣም የሚገርመው ብዙ ጊዜ ባልና ሚስት በእንዲህ አይነት ሁኔታ ለእግዚአብሔር ለመስጠት ተጨቃጭቀው ባል ምሰጥ ነጂ ሚስት ቤት ለልጆች ይሆናል። እውነት ነው። ሰው ለልጆቹ ማሳደጊያ ሳይኖረው አይሰጥም። ቤተክርስቲያኗ ቢል ትጠይቅ ነበር። የልጅ ማሳደጊያ ሰው ለዚህ ብሎ በልልታ በሆነ ስበባስበን ያላሰበው ሰርቶ እንዳይወሰድ አሁን የጣት ቀለበት የማይባልበት ዘመን ደርሰናል። በጣም በደና ምህረት የለም። ያው ማተም ሳይቀር አሁን እየተቆጠረ አንድ ጊዜ ቃል ኪዳን መፈጸም አንድ ጊዜ ደግሞ ከልብ ለልብ መቀለወጡ መጥቷል ማለት ይህ አይነት ቅንጡ የጠባው ሳት ዳግርስ አልመልስም ጥቆስ መልስ ጭቅጭቅ ተፈጠረ እና መጀመሪያ ለካለሚነቱን ያስተማረው ጥቆስ የሚሰሩ 7 ቀን የሰረቁት ለአንድ ይሆናል፣ 7 ቀን የሰረቁት ለአንድ ይሆናል እና ሰራውን 7 ቀን ሰርቀው ጥቆስ ወስዶ ይሄ የተሰረቀ ስርቆት 6 ቀን ፈልገው በሰባተኛው የተገኙ የማርያም የመድኃኒዓለም ልብስ የዳግስ ስራ መጀመሪያ የእምነቱ ያስተማረኝ ያልተባለ እንደው የሚገርመኝ ነው። የእምነቱ ያስተማረኝ ያልተባለ ብዙ ሰው ይራብ ነበር። አያዋል ኪዳን ልትሆናለህ በጣም አስቸጋሪ ነው። ሌላ ያልነበረውን ሰው ሌላ ያደረጉት ትናንሽ ሰዎች ናቸው፣ በጣም የሚቆጠሩ ሰዎች። እማጨስ የነበረውን ሰው የሚያጨስ ያደረጉት በጣም ጥቂት ሰዎች ናቸው። ሰውየው በረሃ ፈልጎ መጣ። በረሃ ተርሞ እንዲያው ለገባ ምርቶ መጣ አልቻለ ይዟል አረና አባቱ ገንዘብ ያመጣዋል አለ ሴትዮይቱ። እንዲያው ምንም አላመጣም። አሁን ምንጃ አፍንጫው የሚሶኛ ቆጣ እንኳን ገንዘብ ያመጣ እንዲያው ይወጣ ለካ ሱስነት ነው ማጨስ ነው ለካ ነው የሚወጣው። ይሄ ግን ተማሪ የሚያክል ማስወጣውን ገንዘብ ማውጣታችሁ ስለዚህ ሱሰኛ
ያልነበሩትን ሱሰኛ ያደረጓቸው በጣም ጥቂት ሰዎች ናቸው። ችግር እኮ አቢኖራ ትከስ ነበር። ምክንያቱም ቅጠሉ ተቀምጣለች እና ሌላ ያልነበረውን ዳክስም ለካ ሌላ ያመጡት ነው ያስተማረኝ ያንተራል። አሁን ደግሞ በማንተራታት ያለ ተራው የሚለው የቀማነው የሚለው አለ ለዚህ ያለዋልና ከዚህ ቀደም ሰባት ላይ ሰሩትን መልሶ ያንን ልብስ ለመድኃኒዓለም ለኢየሱስ ክርስቶስ ሲያድግ አባቶቻችን የማምራት ነው። በኋላም ላይ ገርማቸዋል ሲሰጡት ይህስ ወይ ልክ ለዘረከሩ የከንኮ ለደረሰው ይድረሰው እንጂ አልቆጣት ይገባል መልሰዋል ተሰጥቷቸው እንዲያውም መድኃኒዓለም ኢየሱስ ክርስቶስን ተቆጥተው ይዞ ሰይፉን የተባረከበት ሲሸኝ ሰይፉ ተሰጠ። አዘን ካልሆነ አዝኛለሁ የተሰበረ ሰይፍ እንደነበረ አድርገዋለሁ እንደነበረ አድርጎ ያሰቃቃው ሰይፉ እንደነበረ የተባረከበት ሀገራችን ወጣ ሀገራችን እንደነበረው ያደረገ እንደነበረው አደረገ። ይህን አድርጎ መልሶ ሲሰጠው ዝንቱ ደቂቀ ነቢያት ይሄ ሕፃን አለ ደቂቀ ነቢያት አንዱ ነው አለ ጥቁስ ሁሉ ከዚያ በኋላ መድኃኒዓለም አንተ ቀድሞ ላቀርበው ነው አንተ ቀድሞ አቀርብ ገነቱ ይበላል ገነት ይላል ይሁን ለዳቁስ ነው ኤዞ ከነዚህ ከነቢያት ወገን ነው አዳም ቀድሞ ገነት ይላል አለ የተሰበረውን ሰይፍ አድሞ ሰጠኝ እሷን ካስማደ ነገሥት ናት ብሎ ተናገረ። ስለዚህ ያላለ ሰው አስቸጋሪ ነውና ከነዚህ ከነቢያት ወገን ቢሆነው አንተን ወንጀል የወደ ማፍሳትና አዳም ቀድሞ ገነት ይገባል የሚል በኋላ በግራ ተነጥሮ ረምስቱ መስቀል ከመስቀል ወደና ራስና አምላክ ወጥ እያለ ይዞት የነበረ ማን ነው? ያ ዳክስ በሕፃንነቱ ስርዓት ያያዘልን ያድግ ስርዓት በሕፃንነቱ ያልተቀጣልን በኋላ ቢቀሩ አይነት ልጆቻችን ላይ ሳያርጉታሉ ሳያርጉ በኋላ አንተን ሲያፈስ ከሚያፈሰው እና እየፈሰሰ ሳይቀር ነው የተገባ ቁጣ አደረጉ የደረሰ ካለበት ኮንትሪ አስተለ ይህ አርጎ ማሳደግ ራሱ ነው። በኋላ በግራ ተሰብሮ ይነበር ከመስቀሉ ይወረድ ያ ከዚህ ጋር ያተደመነ ነገሩ ተዘከረ አይ ያስተዳደግ ይኖር ነው ዛፉ ተፈርቷል። ዋው ደረሲ ጋር ምን ይሆናል? ሰው ተማሪ ሰው ሲገባ ሲወጣ አንዲያው ባትያለው ወሁሉ ተጣለ ከሆነ ሰው ይሳይ ነው ይገባል ገው ሲወጣ ብዙ ሰው እዚህ ዋናው ሙሉ ነው ከኃጢአት መሸሽ ሞት መስሎ ከዘረኝነት መውጣት መሸሽ ሕይወትን ማጣት መስሎ ንስሐ መግባት ኃጢአትን መራቅ መሸሽ ከባድ መርህ ሁኔታ ነው። ኃጢአት ገደል ሰይጣን በጣም ጥሩ ነው። አሁንም በመጀመሪያ ከ30 ዓመት በፊት ይሰራው የነበረውን መዘበት አሁን ይዘግታል። በኋላ ነው መዛት ለይታ ወደ ሶሎሞ ያ ከነቢያት ወገን አንዱ የተሰቀለው በደም የተሰቀለው እንደሰቀለው እሱ ግን የሰረቀውን አዳምን ለማዳን ነው። በመንግስት መጣስ ያለው ዓለም እስከሚያልቅ ሲሆናል ነው ዛሬ ወጥተኛልና ሰው ያስተዳድሩናል። ስለዚህ በ3 ዓመት እስከ 15 ዓመት እስከ 12 ዓመት የማይቆርም ሰው 30 ዓመት
ወለት ነው የለም ስለዚህ ወገኖች ከአስመሳይነት ብለን ሽሽሩ ከስርቆት ብለን ከኃጢአት ከመፋታት ከሱስ ከቂም በቀል ከክፋት ከኃጢአት ከዘረኝነት ከአድማ ከመገዳደል ከሐሰት እንደሚሸሽና እግዚአብሔር እንድናገኝ ቅዱስ ፈቃዱ ይሁን።